ሰላም በዚህ ቪዲዮ እንዴት ቮይድ እንደምናደርግ እናያለን። ፎር ሳም ሪዝን የአፕሩቭ የተደረገ ሌተር ቮይድ መደረግ ካለበት እንደ ሴንደር ቮይድ ማድረግ ትችላላችሁ። ስለዚህ ቮይድ የሚለውን በተን ክሊክ አደረግና ሪዝን አስገባለሁ። የማስገባው ሪዝን ግዴታ አትሊስት 5 ወርድ መሆን አለበት። አዘርዋይስ ሲስተም አይቀበልም። ስለዚህ እዚህ ጋር ምን ማድረግ እችላለሁ? ይሄንን ሪዝን አስገብቼ ምን ማድረግ እችላለሁ? ቮይድ ማድረግ እችላለሁ። እዚህ ጋር የሚያደርገው ምንድነው? አሁን ኮንፈርም ስትሉት ምንድነው? ካንስሌሽን ሌተር ነው ጀነሬት የሚያደርገው እንጂ እዚህ ጋር አውቶማቲካሊ ቮይድ ያደርገው። ግን ምን ያደርጋል? ካንስሌሽን ሌተር ክሬት ያደርጋል ማለት ነው። ያ ካንስሌሽን ሌተር አፕሩቭ ሲደረግ ያ አፕሩቭ የተደረገው ሌተር ቫሊድ ነው። ይሄኛው ግን ምን ይሆናል ማለት ነው? ቮይድድ ይሆናል ማለት ነው። ስለዚህ እንደምታዩት እዚህ ጋር ከዛኛው ጋር ሊንክድ የሆነ ነበረ። አሁን ደግሞ ሌላ ሊንክድ ሌተር ምን ተደረገ? ካንስሌሽን ሌተር ጀነሬት ተደረገ ማለት ነው። በዚህኛው ሪፈረንስ ነበር ማለት ነው። ስለዚህ ካንስሌሽን ኦፍ ነው በዚህኛው ሪፈረንስ ሳይሆን ካንስሌሽን ኦፍ ሪፈረንስ 26 ጀነሬት ተደረገ። ሪፈረንስ ነምበር 26ን ካንስል የሚያደርግ ኒው ሌተር ጀነሬት አደረገ ማለት ነው። አፕሩቭ ስላልተደረገ ሪፈረንስ ነምበር የካንስሌሽን ሌተሩ የለውም። አሁን ወደዛ ሄጄ አፕሩቭ ማድረግ እችላለሁ። አፕሩቭ ሌተር ልበለውና አፕሩቭ ላድርገው። ናው እንደምታዩት አሁን ካንስሌሽን ኦፍ ሪፈረንስ ነምበር 0026 የሚለው ክሬት ተደረገ ማለት ነው። አጋጣሚ በኮንሲኪቲቭ ነምበር ስለሆነ እዚህ ጋር አዲሱ ደግሞ 27 በሚል ጀነሬት ተደረገ ማለት ነው። ስለዚህ አሁን እዚህ ጋር ስትመጡ ሪሌትድ ሴክሽን ላይ ሪሌትድ ሌተር ሴክሽን ላይ ታገኙታላችሁ ማለት ነው። ስለዚህ እዛኛው ሊንክድ የሆነው እዛ ጋር ብትሄዱ ዋናው ሌተር ቮይድ የተደረገው ማለት ነው። እሱ ጋር ብትሄዱ ቮይድ ተደርጎ ታገኙታላችሁ ማለት ነው። እንደምታዩት ቮይድ ለማድረግ የፈለግኩት ሌተር ይሄንን ነበረ። ስለዚህ ይሄንን ቮይድ ማድረጊያ አንድ ሌተር ጀነሬት አድርጌ ካንስል አደረኩ ማለት ነው። እዚህ ካንስሌሽን ሌተር እንዳለው ያሳያችኋል ማለት ነው። ስለዚህ ሁለቶቹን ቱጌዘር እዚሁ ጋር እያያችሁ ያኛው ሌተር ካንስሌሽን ሌተሩ ይሄውና ሪዝኑ እዚህ ጋር አለላችሁ። አክቹዋል ቮይድ የተደረገው ደግሞ ይሄ ነው ማለት ነው። ቴንክ ዩ